ግን እኔን እዚህ ውስጥ አስገብተ እሷን እንድናገራት ካልክ that's your fault እየነገርኩ ነው። አረ ላይ ይኸውልሽ አግዘሽኝ ሙልጭ ታረጊልኝ ደስ ይለኝ ነበር። እኔን እንዳትጠቀም የኔ ይኸውልሽ አሁን እንድትናገሪ ይፈልጋል። በዛ ላይ እንደዚህ ካብ ላይ አላደኩም። እንደዚህ የወረደ ነገርም የለኝም። አብሬ ከተኛው ሰው ጋር እንኳን በሪስፔክት ነው ምን ለያየው አይደለም። እንደዚህ የወረደ ወሬ ይደብረኛል። ዜዶ ገብቶሻል ማሜ? አንተ ራስህ ተሸክመህ ባልከው ነው ይደብረኛል። ማሜ እኔ አልገባኝም እያልሻልሽ ነገር አንቺ እኮ ኮሜንት እያነበብሽ ኮሎኛል እየተናገርሻል። ደስ ይበልሽ። አንቺን አልተናገረችም። እኔ ይኸውልሽ ጀሚላ ጊፍተር የለኝም። እኔ ላስቀጣሽ ነው አንቺን ማለት ነው። ወደ አንቺ ልጅ አንዳንዴ ጀመር ነው እኮ ታዲያ ምን አንዳንዴ ማለት ነው ሰውን አክብራችሁ ኖ ፕሊዝ ብሎ ዝም ሲል ሰው ፈርታ ነው ትላላችሁ። ኦኬ ብላችሁ ዲስሪስፔክት አድርጋችሁ ሰውን ስታጣሉ ደግሞ ሄቴ ትላላችሁ። እኔ ባይ ዘ ዌይ አስረግጬ ነው የምነግራችሁ፣ ማንንም አልፈራም። ፍቅርና ክብር ግን ይገለኛል። ዳሴ ባለጌ ስትሆን ደንበኛ ጌሮ ነው መሆንብህ እያንዳንድክ ተፍቼ ረግጬ የተውኩት ስድድብ ነው ስለማይጠቅመኝ፣ በቃ ስለማይጠቅመኝ ለእኔ ስለማይሆን። በዛ ላይ ይሄ ያልጋ ጨዋታ የምታወሩት በጣም የወረደ 13ኛው ሴንተሪ ላይ ያለ ንግግር ነው። ሚዲያ ላይ ወጣችሁ የምታወሩት ራሱ ወንድ ልጅና ሴት ልጅ በፈለገ ሴክሹዋል ሊገናኝ ይችላል። ወጦ ግን በዚህ መጠን አይወራረግም። እኔ ራሱ ሰምቼ አላቅም። ትሸታለች ስትል ዛሬ ነው የሰማው። እኔ ራሱ በጣም ነው አምሳይ ሶሪ፣ አይመለከተኝም። ተሰምቶ ሊሆን ይችላል። የፈለገ ነገር ቢሰማ ሰው ልጅ በቁሙ ይሸታል አይባልም። ሆዴ ዛስ ፋውልን ነው ምንም በቃ ተናደ ይሆናል። ኦፍኮርስ እናት ስትነካ እህት ምናምን ግን አይባልም። በቃ ስለማይባል ነው እንደ ወንድም ነው እንጂ አንተ የማይባል ነገር ስለተባልኩ ነው የሚባል ነገር ያለው በቃ ስለነገደ ሊሆን ይችላል። እኔ ጀጅ አታርጊ፣ እንደዚህ አልካት በይ። ይቅርታ ነው ጀጅ እኮ እያደረኩ አይደለም። ይቅርታ አድርጊልኝ ማሚ፣ ይቅርታ እያልኩሽ አይባልም አትበል። ገብቶኛል። ምክንያቱም ምን አለ መሰለሽ እንደ ወንድም እንደ ጓደኛ የማይባል ነገር የተባልኩ ሰው ስለሆንኩኝ እናትዬ በጣም ነው የማከብርሽ የምወድሽ። የማይባል ነገር የተባልኩ ልጅ ስለሆንኩኝ የሚባል ነገር ግን ብያለሁ። ከዚህ በኋላ አልኩሽ እስከ 100% እንትን አለኝ ባሲስታስ 100 እንትን ፓርት ያቀድከው ድራማ አለ። አዎ 100 ፓርት አለ። እውነት በዩቲዩብ ለለቀው እኮ ነው። አዎ ግን አንተ ይጠቅመኛል ብለህ ታስባለህ? እንደዚህ አይነት ነገር ላይክ ይጠቅማል፣ ያስደስታል ምናምን ግን ኖ እንዳራዳ እንደ ወንድ ልጅ ግን አራዳ የለም እባክሽ። አራዳ ማን ነው አራዳ? እስኪ አራዳ አለ ብለሽ አሳየኝ እስኪ በምድር ላይ አራዳ ማን ነው? እናቱን የረዳ ነው አራዳ። እናቴ ይረዳል። ያ ዛሬ አሁን ሰው ራሱን በቻለ እንኳን እናቱን ሊረዳ የዘንድሮ ሰው እኔ እናቴ ስለረዳው እኔ አራዳ ነኝ። ሌላ አራዳ ግን ጥልገሪኝ ምንድን ነው አራዳ ማለት? አራዳ ማለት ይኸውልህ አራዳ እኔ ካሳንቺስ ነኝ። የአዲስ አበባ ካሳንቺስ ልጅ ነኝ። ያዝማረር የአዲስ አበባ እናቴን ረድቻለሁ። አንዳንዴ ማለት ነው